ልጅ አይደለም ሲጀመር አሁን የ13 ዓመት ልጅ አሁን ምንድነው የምትባለው? እኔ በ13 ዓመቴ ነው ያገባሁት። ምረው ራሳቸውን አሳድገው ራሳቸውን ጠይቀው የሆነ ነገር ያደረጉ ሰዎች አላየንም። በ14 ዓመቴ ነው ስደት የመጣሁት። አድገው ተዳሩ። ከዛ ምን ተፈጠረ? ቤተሰቦቻችን በጣም የሚገርመኝ ነገር ለምን ከህይወታቸው እንደማይማሩ ነው። በጣም ውስጤን እየጎዳኝ የመጣ ነገር ነበረ። አንዳንድ ጊዜ የምናውቀውን ነገር ራሱ ማብራራት አንችልም። ምን ያህል ነገሮችን አሳልፈው ነው እዚህ የደረሱት የሚለው ነገር በጣም ያጓጓኛል። እና አልተማርኩም ማለት ራሱ አንዳንድ ጊዜ ያሳፍራል። የሚስትነትን ኃላፊነት ለመውሰድ የራሷን የምትፈልገውን እና የማትፈልገውን ለይታ ታውቃለች። ሰላም ሰላም የዩቲዩብ ተከታታዮቼ እንደምን ናችሁ? እኔ በጣም ደህና ነኝ። ሳምንታችሁ እንዴት አለፈ? ጥሩ ሳምንት እናሳልፋችሁ ተስፋ አደርጋለሁ። ዛሬ እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁኝ። ከእንግዲህ ቪዲዮዎችን በጥሩ ሁኔታ እለቃለሁ ብዬ ተስፋ አደርጋለሁ። እናንተም እንደምትከታተሉኝ እንግዲህ ተስፋ እያደረኩኝ ማለት ነው። እና ዛሬ ብዙ ጓደኞቼ ዩቲዩብ እንዳይከፈሽ እያሉ እየጠየቁ የነበረ ሰሞኑን እና ለምን ዛሬ ለዩቲዩብ ተከታታዮች ሳልመልስላቸውም ብዬ መጣሁ። በዛውም መታወቅ ይሆናል ብዬ ስላሰብኩኝ ነው። እና ዩቲዩብ በጣም ብዙ ጊዜ እየከፈትኩ ነበረ። ዩቲዩብ ከፍታለሁኝ፣ ግን ደግሞ ይሄ ከልቤ እንደዚህ መስራት አለብኝ ብዬ ያሰብኩት ነገር አልነበረም። የምላችሁ ስለሚሰራና ገንዘብ ያገኛል ስለተባለ ብቻ መስራት ፈልጋለሁ። ግን ደግሞ ይሄ ልባችሁ ላይ ስለ እንደዚህ አይነት ነገር እሰራለሁ ብላችሁ ካላሰባችሁ ስለዛ ነገር እያወቃችሁ እያሳደጋችሁ አትመጡም። ይጠፋባችኋል ስሜት እሰራለሁ ያላችሁት እና እንደዛ እየሆነ ነበር ያለፈው። ከዛ ባለፈው አንድ ታዋቂ ሰው አየሁኝና ታዋቂ ሰዎችን ሳይ በዩቲዩብ ነው የሚታወቀው። የመጡበት ነገር ያጓጓኛል። ምን ያህል ነገሮችን አሳልፈው ነው እዚህ የደረሱት የሚለው ነገር በጣም ያጓጓኛል። እና የማየው የመጡበትን መንገድ የተሰራውን የመጡበትን ታሪካቸውን ማየት በጣም ያስደስተኛል። እና እሱን ሳይ በጣም አበረታኝ። እና ደግሞ ለካ እኔ የምሰራው ስራ አለ እኔን የሚመስል እኔ ያለፍኩበትን መንገድ ላሳይበት የሚችል ያለፍኩባቸውን ህመም የምላቸውን ነገሮች ላድንበት የሚችላቸው ስራዎች በጣም ብዙ ስራዎች አሉና ወደ አእምሮ የመጣልኝ ዶክመንተሪ ነው። ዶክመንተሪ ለምን መረጥኩኝ? እኔ የመጣሁት ከገጠር አካባቢ ነው እና አንዲት ሴት ልጅ በ13 ዓመቷ እኔ በ13 ዓመቴ ነው ያገባሁት እና በ10 ዓመት ጀምሮ ትዳራለች፣ ትታጫለች እና ያላት አማራጭ ማግባት ነው። እውነት ለመናገር እኛም ያን ያህል ክፋቱ አይታየንም ነበር። ምክንያቱም የምናየው ነገር በቃ አንድ ሴት ልጅ 10 ዓመት እንደዛ ከሆነ በኋላ ወጣት ናት ትባላለች። ስታገባ ስትታጭ ነው የምናየው እና መጥፎ ነገሩን አናየው። ምክንያቱም ተምሮ ይሄ የራሳቸው ህልም ኑሯቸው ተምረው ራሳቸውን አሳድገው ራሳቸውን ጠይቀው የሆነ ነገር ያደረጉ ሰዎች አላየንም በዙሪያችን እና መጥፎ አይመስልም። ግን አልፈን ከዛ እንደገና ደግሞ በ14 ዓመቴ ነው ስደት የመጣሁት እና ስደት መጥቼ ነገሮችን ብቻዬን ሆኜ የማሰላሰል ሲጀምር እውነት ለመናገር በጣም ውስጤን እየጎዳኝ የመጣ ነገር ነበረ። ለምን እንደዚህ ሆነ? ከዛ እንደገና ደግሞ አሁንም ድረስ አላቆመም ያ ነገር። ገና ልጅ አይደለም ሲጀመር አሁን የ13 ዓመት ልጅ አሁን ምንድነው የምትባለው? አይደለም የራሷን የሰው ኃላፊነት የሚስትነትን ኃላፊነት ለመውሰድ የራሷን የምትፈልገውን እና የማትፈልገውን ለይታ ታውቃለች? አታውቅም አይደለ? ለምን ደግሞ ከህይወታቸው ቤተሰቦቻችን በጣም የሚገርመኝ ነገር ለምን ከህይወታቸው እንደማይማሩ ነው። እነሱ አድገው ተዳሩ። ወላጅ ሲባል ይሄ ልጄ ከኔ ህይወት የተሻለ መኖር አለባት የሚል አይደለም። እና ለምን ያንን ነገር አላስተካከሉትም? ለምን ያንኑ እየደገምን እንድንመጣ አረጉን የሚለው ነገር በጣም ውስጤን እንትን ይለው ነበርና ከዛ እንደገና ደግሞ ስደት መጥተን ምንም አይነት የትምህርት አክሰስ የለንም እና አንዳንድ ጊዜ የምናውቀውን ነገር ራሱ ማብራራት አንችልም። በጣም ይሄ ነገሮችን እሺ እየተቀበልን ከማደጋችን የተነሳ ጥሩም ይሁን መጥፎ ሁሉን ነገር ተቀብለን ነው የምንሰራው እና እሱ ነገር ያናደኛል። የሌሎች ሀገሮች ጠይቀው ተረድተው የማይፈልጉትን አንፈልግም ብለው በጣም ኮንፊደንስ አላቸው። እኔ ደስ ይሉኛል እውነት ለመናገር። እኛ ግን በቃ ሁሉንም ነገር ነው የምንሸከመው። ሁሉንም ነገር እሺ ማለት ያለብን፣ ሁሉም ነገር የኛ ስራ መሆን ያለብን ይመስለኛል። ከኔ ጀምሮ እውነት ለመናገር ካለፈ በኋላ ለምን እንደዚህ ያልኩ የምልበት በጣም ብዙ አጋጣሚ አለ። ደግሞ የሚገርመው የሚያናደኝ ነገር ካለፈው በኋላ ነው ያን ነገር የማስብበት። እንዴት እንደዚህ ሆነ? እንዴት እንደዚህ ይመልሳለሁ? ውስጤ ሳይፈልግ እንዴት እንደዚህ ልስማማ እችላለሁ የሚለው ነገር ያናደኛል። እና ይሄን ነገር ሳየው የልጅነታቸው ውጤት ነው እና መማረግ ጀመርኩኝ። እኔ ሰዎች ጋራም ሳወራ
ይባስ ያንን ነገር እያባባስኩ እንኳን የምመጣው። ምክንያቱም ስለ ህይወት የሚያወራ ሰው የለም። ተደዋውለን ስለ አረቦች፣ ከዛ ስለ አሰሪዎቻችን፣ ብቻ ስለ ሆነ ሴት መጣይ ወጣይ ገባይ ምናምን አለ አይደለ? ውሃ ቅዳ መልስ የሆነ ወሬ ነው። ያ ነገር እየሰለቸ ሲመጣ ትረካ ማዳመጥ ጀመርኩኝ እና ነገር በጣም ያሳረፈኝ እሱ ነው። ትረካ መውደድ ጀመርኩኝ። ከዛ እንደገና ደግሞ አንዳንድ ቀላል ይሄ ጽሁፋቸው የኢትዮጵያ ጽሁፎች ጭቅጭቅ ያሉ አይደሉ? ለማንበብ በጣም ይቸግራሉ፣ በስልክ ያደክማሉ። እና ከዛ እንደገና ደግሞ አንዳንድ ጊዜ ቀለል ያሉ ጽሁፎች፣ ቀለል ያሉ መጽሐፎችን ደግሞ በቴሌግራም ማንበብ ስጀምር ራሴን ቢያስ ለምን የሚለውን ጥያቄ የሆነ ነገር ተጠይቄ ጥያቄውን አውቀዋለሁ ግን ማብራራት አልችልም። እና አንዳንድ ጊዜ እኔ እኮ ማውራት አይሆንልኝም በጽሁፍ ይሻለኛል ምናምን እላለሁኝና ለምን እንደዛ እንደምንል ብላችሁ አታውቁ? እየገባኝ መጣ ማለት ማብራራት፣ ይሄ ዝምታ፣ እሽታ ምናምን ጨዋነት አድርገው ነው ያሳዩን ያሳደጉን። እና ያን ነገር መተግበር እንደዛው ነገሮችን መቀጠል ጨዋነት መስሎናል መሰለኝ ሳስበው። ግን ደግሞ ጨዋነት አይደለም። ምክንያቱም በጣም ብዙ ይጎዳን። አንዳንድ ጊዜ ሁሉን ነገር መቀበል፣ ሁሉን ነገር እየቀበሩ ማረፍ ይጎዳን። እንደዚህ እኮ ራሱ ተሰምቶኛም ብሎ ማብራራት እረፍት ይሰጣል። እና እሱን ነገር በመጽሐፍ እያተካካሁት የሆነ ራሴን እያየሁበት እንደዚህ እያብራራሁበት። አንዳንድ ጊዜ የሆነ ጽሁፍ ስታነባል አይደል ይሄ ልለው ፈልጌ ነበር የምትሉት አዎ እሱ ጋር ያመኛል የሚለው መጽሐፍ በነገራችን ላይ በጣም ይመቸኛል። እና ምናችሁ ታሪኩ ያለው ታሪኩ ብቻ ሳይሆን እሱም በጣም ሳቢ ነው፣ ደስ ይለኛል። ግን አዎ እሱ ጋር ያመኛል። ይሄ ሁላችንም የሆነ ነገር አሁን ዩቲዩብ ላይ ቃለ መጠይቆችን እንደዚህ ትረካዎች ብቻ እያንዳንዱ ነገር የምንከታተለው የሆነ እኛ ልንለው ያሰብነውን ወይም ደግሞ የተሰማንን ስሜት ስለሚያብራሩልን ነው። እና እሱ ነገር በጣም ደስ ይለኛል። እና ደግሞ ይሄን የምታብራሩ ለጓደኛ ራሱ አታገኙም። አንዳንድ ጊዜ በጣም ስለምግባባ ጓደኛ አሉ በዙሪያዎች፣ አሁን ብዙ ባይሆኑም። እና አሁን ጓደኛ እየቀነስኩ መጥቻለሁ። ምክንያቱም ጊዜም የለኝም፣ ስልኬ ጊዜን ይወስደዋል። ከዛ በተረፈ ደግሞ ደስም አይለኝም ይሄ ሰዎች ጋር ደውዬ ተደዋውዬ የውሸት መሳቅ ምናምን። እንደ ሴት አንዳንድ ሴቶች በጣም ያስቁኛል። እና በሆነው ባልሆነው ስቀው አጋን ነው ብለው ምናምን እረት ድራማ ነው የሚመስለኝ። እና ይህ ሁሉ ድራማ ምን አስፈለገ ማለት በቃ ምናምን እላለሁኝ። እና እንደዛ አይነትን ነገር እንደዛ አይነትን ግንኙነት አልፈልገውም። ግን እንደዚህ ስሜታችሁን ልታብራሩ ስትፈልጉ የሆነ ፍልስፍናዊ ጉዳይ ያደርጉታል። እና ደግሞ ስለሆነ ነገር ስታብራሩ የአእምሯችሁን እውቀት በትምህርት ደረጃችሁ እንትን ሊገምቱት ይፈልጋሉ። ትምህርት ራሱ እኮ የሀሳብ ውጤት ነው አይደል? ማሰብ ከቻልኩኝ መማር የሚሰጠኝ መረጃን ከዛ በተለፈ ማሰላሰልን ነው እንጂ የሚሰጠኝ በህይወቴ እያንዳንዱ ነገሮችን እያስተዋልኩ ከሄድኩኝ በህይወቴ እማራለሁ። ህይወት ማስተማሪ ነው። ትምህርትን እየናኩ አይደለም። በጣም የሚነደኝ ነገር ነው እውነት ለመናገር። ምክንያቱም አሁን ያለንበት ጊዜ እንኳን ላልተማረ ለተማረውም ቀላል አይደለም። እና አልተማርኩም ማለት ራሱ አንዳንድ ጊዜ ያሳፍራል። የምላችሁ የምታፍሩት በዚህ ጊዜ አሁን በጣም ትምህርት አስፈላጊ በሆነበት ጊዜ ሁሉም ነገር በሚዲያ በትምህርት እንትን በሚባልበት ጊዜ አለመማር በጣም ብዙ ዋጋ ያስከፍላል። አሁን በጣም ዶክመንተሪ ይሰራለሁ ብዬ እያሰብኩትም ለዚህ ነው። ምክንያቱም ልጆች መማር አለባቸው። ለነገው ጊዜ የታጠቁ መሆን አለባቸው። ለነገው ጊዜ ብቁ መሆን አለባቸው። እና ነገ ሆነው ሳልማር አድጌ ብለው አንገታቸውን እንዲደፉ አልፈልግም ለመናገር እንደ ራሴ። ስለዚህ ያንን ሳስብ ዶክመንተሪ ሰርቼ ለዓለም ባሳይ ነገሮች ይሄን ነገር። ምክንያቱም አብዛኛው አሁን ዩቲዩበሮች የሚያወሩለት ነገር ከተማ ስላለው ነገር፣ እኛ ገጠር አካባቢ ላይ ምን እንደሚፈጠር ራሱ የሚያቅሰ የለም። ምክንያቱም እኛ የገጠር ልጆች ራሱ ስለ አካባቢያችን አናወራም። ለምን እንደሆነ እንጃ። የምናወራው ስላለንበት ከተማ ወይም ደግሞ በዙሪያችን ስላለ ነገር ነው። እና ያ ነገር መቆም አለበት። አንዲት ልጅ አድጋ ራሷን አውቃ ተምራ ለነገዋ ብቁ መሆን አለባት። ምክንያቱም ለእሷ የተለየ ዓለም የላትም። የምትኖረው ከዚሁ ዓለም ነው። እና ለዚህ ዓለም ብቁ ካልሆነች የምትወቅሰው እኛኑ ነው። እና እንደዚህ የእኔን አስቤ ነው ዶክመንተሪ መስራት ያሰብኩት። ከዛ ዶክመንተሪ ስሰራ ደግሞ ለምን አገሩን ስለ አንድ አገር ወይም ስለ አንድ ባህል ዶክመንተሪ ስሰራ ከግለሰብ አልፌ ስለ አንድ ከተማ ዶክመንተሪ ስሰራ ያን ከተማ
ያን አካባቢ ስትሪም አድርጌ ባሳይ ኑሯቸውን፣ አናኗራቸውን፣ ባህላቸውን አሳይቼ ከዛ እንደገና ደግሞ ስሜታቸውን በዶክመንተሪ ማስተላለፍ ይቻላል የሚለው ሀሳብ በጣም በቃ ብርታት ሆነኝ። የሆነ ይታየኛል ሲሳካ ስሰራው በጣም ብዙ ነገሮችን ነው። አሁን ላይ ውሎዬ ምንም አይነት ሌላ እንትን የለኝም እና ስለ ዶክመንተሪ የሚጠቅም ነገር ሰርች ማድረግ ማንበብ ምናምን ነው እና እረፍትም ይሰጣል። ነገ ይቺ ምን ልሰራ ነው ለምትሉት ነገር የምትወዱትን ነገር ስለምትወዱት ነገር እያጠናችሁ መዋል እውነት ለመናገር ስኬታችሁ ጋር የቀረባችሁ እንደመስላችሁ ያደርጋል እና ደግሞም ቅርብ ይሆናል። ስለ አንድ ነገር ካሰባችሁ ስለዛ ነገር መሳካት ከሰራችሁ ይሳካል። የማይሳካበት ምንም ምክንያት የለውም ብዬ አስባለሁኝ እና ለዛ ደግሞ ጥሩ ግሩፕ ስለ ዩቲዩብ ስለ ኤዲቲንግ ብዙ ጥሩ ግሩፖች ይኖሩኛል ብዬ ተስፋ አደርጋለሁኝ እና እንደዛ አድርጌ ይሄን ስሜት በሚዲያ ያስተላልፋለሁ። ራሴንም አድንበታለሁ፣ ሌሎችም ይድኑበታል ብዬ አስቤ ይሄን ነገር አቀድኩኝ እና ስሙንም ዛፋሪ ያልኩት በጣም ወደው ነው። ፕሮፋይሉን ማየታችሁት እንደሆነ የአፍሪካ ካርታ ነው። እንደዛ ያደረኩት አብዛኛውን ጊዜ አብዛኛውን ስትሪም እና ዶክመንተሪ በጣም እሰራበታለሁ ያሰብኩት አፍሪካ ነው። ምክንያቱም አፍሪካ በጣም ብዙ የሚነገር ነገር አለው። በጣም ብዙ ስሜቶች፣ በጣም ብዙ ባህሎች፣ በጣም ብዙ ጥሩም ደግም የሆኑ ባህሎች አሉና ግን መጥፎ ደግሞ ያይላል ይመስለኛል እና አንዳንድ አገሮችና አንዳንድ ከተሞች ላይ ባህላቸው በጣም ይጎዳሉ። ከዛ ስሜት ደግሞ አሁን ያለንበት ዘመን እንደዛ አይደለም መቀየር አለበት የሚለው ነገር ጥሩ ይመስለኛል እና እንደዛ ነው። በሌላ ቪዲዮ እንገናኛለን እንግዲህ በቀጣይ። እስከዛ ድረስ ግን ደህና ቆዩልኝ። ባይ ባይ። ይመቻችሁ።